89ኛ ሱረቱል አልፈጅር በመካ የወረደች ናት። አያዋ 30 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው ወልፈጅር እኔ አላህ በንጋቱ እምላለሁ። ወለያሊን ዐሽር በዙልሂጃ ወር በመጀመሪያዎቹ 10 ሌሊቶች እምላለሁ። ወሸፍዕ ወልወትር ጥንድና ነጠላ በሆኑ ፍጥረታትም እምላለሁ። ወለይሊ ኢዛ የስር ሌሊቱም በነጎደ ጊዜ እምላለሁ። هل في ذلك قسم لذي حجر በዚህ መሐላ ውስጥ ለአስተዋዮች በቂ ምክር የለበትምን? ألم تر كيف فعل ربك بعاد አንተ ነቢይ ሆይ የዓድ ሕዝቦች ነቢያቸውን ሁድን ስለተቃወሙ ጌታ አላህ እንዴት እንዳጠፋቸው ታሪኩን አታይምን? إرم ذات العماد እነዚያም የዓድ ሕዝቦች የዒረም ጎሳ ሲሆኑ የኮረብታ ላይ ቤቶች ባለቤት ነበሩ። التي لم يخلق مثلها في البلاد በኃይላቸውም ሆነ በጥመታቸው ያችን የዒረም ጎሳ የሚመሳሰላት በሌሎች አገሮች ውስጥ አልፈጠረም። وثمود الذين جابوا الصخر بالواد የሰሙድንም ሕዝቦች እነዚያ በሸለቆ ውስጥ ቋጥኝ ቦርብሮ በውስጡ ሲኖሩ አላህ አጠፋቸው። وفرعون ذي الأوتاد ፍርዓውንንና ስልጣኑንም ቸክለው ወይም አጠንክረው የያዙትን ሰራዊት አጠፋ። الذين طغوا في البلاد እነዚያ በአላህ ግዛት ውስጥ የጠመሙትን አጠፋናቸው። فأكثروا فيها الفساد በአላህ ግዛት ላይ ማሻረክም ሆነ ሌላ ወንጀል ያበዙትን አጠፋናቸው። فصب عليهم ربك سوط عذاب አንተ ነቢይ ሆይ ጌታህ በወንጀለኞቹ ላይ የቅጣት አለንጋን አወረደባቸው። إن ربك لبالمرصاد ጌታህ አፈንጋጮችን ጥቂት ይታገሳቸዋል፣ በድንገትም ክፉኛ ይቀጣቸዋል። فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن ሰው ጌታው አላህ ጸጋውን ለግሶት አስፍቶለት ሲፈትነው ሀብታም የሆነው ለፈተና መሆኑን ዘንግቶት ጌታዬ ስለሚገባኝ ከሰው መርጦ ሀብትን ለገሰኝ ይላል። وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن ሰውንም አላህ ጸጋውን አጥብቦበት ሲፈትነው ድሃ የሆነው አላህ ሊፈትነው መሆኑን ዘንግቶት ጌታዬ አዋረደኝ ይላል። كلا بل لا تكرمون اليتيم እንደምትገምቱት አይደለም። አላህ ሀብታምም ድሃም የሚያደርጋችሁ ሊፈትናችሁ ነው። እንዲያውም ወላጅ አልባ ሕፃንን ውርሱን በማቆየትም ሆነ በመለገስ አትጠብቁትም። ولا تحاضون على طعام المسكين ድሃንም በመመገብ ላይ አትተዛዘኑ። وتأكلون التراث أكلا لما የውርስንም ገንዘብ ሙልጭ ያለውን አበላል ትበላላችሁ። وتحبون المال حبا جما ገንዘብንም የመስገብገብ ውዴታን ትወዳላችሁ። كلا إذا دكت الأرض دكا دكا ሁኔታችሁ እንዲህ ሊሆን አይገባም። ቂያማ ሲደርስ መሬት ተሰነጣጥቆ እርስ በርስ በምትንኮታኮትበት ጊዜ وجاء ربك والملك صفا صفا የጌታህም ትእዛዙ መጥቶ መላእክትም በሰልፍ ይሆናሉ። وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى በዚያ በቂያማ ቀን ጀሃነም በ70,000 ልጓም ታስሮ እያንዳንዱ ልጓም በ70,000 መላእክት እየተጎተተ በመጣ ጊዜ በዚያ በቂያማ ቀን ሰውየው ከሃዲው በእስላም ያምናል። በዚህ ወቅት እምነቱ እንዴት ይጠቅመዋል? يقول يا ليتني قدمت لحياتي ከሃዲው የቂያማ ቀን ወይ ቁጭቴ ምን ነው ከሞት በኋላ ያለ ህይወቴ መልካም ሥራ ባስቀደምኩስ በማለት ይመኛል። فيومئذ لا يعذب عذابه أحد በዚያ በቂያማ ቀን አላህ የሚቀጣው አይነት አቀጣጥ ማንም አይቀጣም። ولا يوثق وثاقه أحد አላህ የሚያስረውንም አይነት አስተሳሰር ማንም አይታሰርም። يا أيتها النفس المطمئنة ያመነች ነፍስ ከሞት ስትቀሰቀስ አንቺ የተረጋጋሽ ነፍስ ሆይ ارجعي إلى ربك راضية مرضية ወደ ጌታሽ አላህ ዘንድ ምንዳ ሊሰጥሽ ደስተኛ ሆነሽ ተመለሺ፣ በአላህም ተወዳጅ ትሆኛለሽ። فادخلي في عبادي ከደጋጎቹ ባሮቼ ተርታ ውስጥ ግቢ ተቀላቀይ። وادخلي جنتي ወደ ጀነቴም ግቢ ትባላለች።